የተናፈቀው ማንቸስተር ዩናይትድ ዛሬ ታይቷል። ማይክል ካሪክ ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ድረስ ለማሰልጠን በደረሰው ስምምነት መሰረት ዛሬ ስራውን እጅግ አስደናቂ በሆነ መንገድ ጀምሯል። ኦልድ ትራፎርድ ልዩ ነበር። የማንቸስተር ዩናይትድ ደጋፊዎች ቡድናቸው እንዲህ ሲሆን ኦልድ ትራፎርድ ላይ እንዲህ ያለው ድባብ ሲፈጠር ለማየት ናፍቀው ነበር። ዛሬ ባዩት ነገር እጅግ በጣም ተደስተዋል። በጣም ኮርተዋል። ስሜታቸው ልዩ ነበር። ይሄንን ስሜት ደግሞ ደጋፊዎችና አሁን ለማንቸስተር ዩናይትድ የሚጫወቱ ተጫዋቾች ብቻ ሳይሆኑ አብዛኞቹ የቀድሞ የማንቸስተር ዩናይትድ ደጋፊዎችና ተጫዋቾችም ባዩት ነገር በከፍተኛ ደረጃ መደሰታቸውን በሚጽፏቸው ጽሁፎችና በሚያስተላልፋቸው መልእክቶች እያየን ነበር። ማይክል ካሪክ በማንቸስተር ዩናይትድ ቤት የሚያስገርም የሚያስደስት ድባብን መልሷል።